የዱባ ፍሬ ወተትና አይብ። ሰላም እንዴት ዋላችሁ? የቻናሌ ቤተሰቦች እንዲሁም ውድ የሀገሬ ልጆች እንኳን በሰላም ወደ ቻናሌ መጣችሁ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ሰብስክራይብ፣ ላይክ፣ ሼር ለምታደርጉልኝ አብሮነታችሁ አይለኝ እያልኩኝ አዲስ ለምትመጡ ደግሞ እንኳን ደህና መጣችሁ። ዛሬ ይዤላችሁ የመጣሁት የዱባ ፍሬ አይብና ወተት። ይህንን አይብ ሆነ ወተቱም በጣም ቆንጆ አሰራር የሚጣፍጥ ነው። ይሁላችሁ አይቡ ይሁላችሁ ፍርክስ ያለ አይብ ነው። እንደፈለጋችሁ በፈለጋችሁ አይነት ቅመም ማድረግ ትችላላችሁ። በእውነት በጣም የሚጣፍጥ ነው። በቀደም ሰርቼ ነበርና ባለፈው ጊዜ ላይቭ ላይ ሁኜ ስናገር ብዙ ሰው ስሪልን ብሎ ጠየቀኝ። እስኪ ይሁላችሁ ስሩና ሞክሩ። ይሁላችሁ ታዩታላችሁ የሚያምር አይብ። ከፈለጋችሁ በወጥ ከፈለጋችሁ በዳቦ በፈለጋችሁ መብላት ትችላላችሁ። ይሁላችሁ ወተቱም ደግሞ ይሁላችሁ የዱባ ፍሬ ብዙ ጥቅም ያለው ነው። ያው ብዙ ቪታሚኖች ብዙ ሚነራሎች ይዟል። እሱን ሰርች አድርጋችሁ እዩ። እኔ በማውቀው ወይም የማንስም ያልኩትን ነው ብነግራችሁ። ይህንን የዱባ ወተት በይበልጥ ለልጆች፣ ምክንያቱም ልጆች አንተሽታቸው መድኃኒት ከምትሰጧቸው ብዙ ባክቴሪያዎች ብዙ ቫይረሶች በእጃቸው ሲጫወቱም ሊነኩ ይችላሉ። ሆዳቸው ውስጥ ሊገባ ይችላል። በእውነት ቆንጆ ዲቶክስ ነው የሚሆናቸው። ጥሩ ነገር ነው። ሳታበዙ ግን ስጧቸው ለማለት ነው ውዶቼ። የዱባ ፍሬም እኛ በሀገራችን ድሮም ትልቁ መድኃኒት ለኮሶ የዱባ ፍሬና አናናስ ነው። እኛ አናናስ አናገኝም ነበረ። በእውነት ግን የምንጠቀመው ዱባ ፍሬ ነበረ። ይህን ቪዲዮ እንደምትወዱት ተስፋ አለኝ። ከወደዳችሁ ደግሞ ላይክ ሼር ማድረጉን አትርሱ። ይህን የመሰለ አይብና ወተት ሰርቻለሁኝ። አሁን ወደ አሰራሩ እንሄድ። ይዣቸው የቀረብኩት ሁለት አይነት ዱባ ነው። ይህ አረንጓዴው እንደዚህ የተገዛ ነው። ይህ ነጩ ግን ከዱባ ነው ያወጣሁት። እና ምንድን ነው የምናደርገው? እናጥብና በሙቅ ውሃ ለ6 ሰዓት ወይም ግማሽ ቀን ማለት ነው ጨው አድርገን፣ ማለት እኔ የጠቀምኩት የሮዝ ጨው ነው። ይኸው እንደምታዩት ዘፍዝፈ ነው እንብላለን። አሁን አይቡ ነው የምንሰራው። እንደምታዩት 250 የዱባ ፍሬውን ግማሽ ሊትር ውሃ አድርጌን ያደረኩት። እናንተ እንደ ቤተሰቦቻችሁ እንደ ብዛቱ ነው የምታደርጉት። ግን እንዳይቀጥንባችሁ ቢወፍር እንኳ ውሃ መጨመር ይቻላል ለማለት ነው። አሁን እንፈጨዋለን። የምንፈጨው እስከነ ውሃው ነው፣ አንደፋውም ለማለት ነው። ይኸው በደንብ አድርገን እናልምና እዚህ ላይ እንደምታዩት ስለወፈረብኝ ውሃ ጨምርበታለሁ። አሁን ደግሞ ድስታችን ላይ እንገለብጥና ለ15 ደቂቃ እናንተከትከዋለን።
እንደምታዩት አሁን ደግሞ የማደርገው እኔ ቁንዶ በርበሬ ነው የማደርገው። እናንተ የምትፈልጉትን ማድረግ ትችላላችሁ። ይኸውላችሁ እንደዚህ በስሎልኛል። አሁን እሳቱን አጥፍቼ ድስቱን ከድኜ እንዲቀዘቅዝ ትንሽ እተዋለሁ። እዚህ ላይ የምንጠቀምበት ጨርቅ ለማለቅለቅ ከሳሙና ሽታ ከሌላ ሽታ እንዲጠፋልን ትንሽ ውሃና ኮምጣጤ አድርገን የመጭመቂያ ጨርቃችን ወይም እቃው ብናለቀልቀው በጣም ጥሩ ነው፣ ጣዕሙ እንዳያበላሽብን ለማለት ነው። እንደምታዩት ማጥለያው ላይ ጨርቁን ያለቀለቅኩት በኮምጣጤ እሱን አድርጌም ያው እንጨምቋለን ወይም አይባችን እናወጣለን። ይኸውላችሁ እንደዚህ አይነት አይብ ሆኗል። አሁን የምናደርገው እዛ ቅድም እንዳልኳችሁ እንጨምቀዋለን። ይኸው እንደምታዩት እንደዚህ አድርጌዋለሁኝ። አሁን ከበድ ያለ ዕቃ ወይም ሳህን አድርገን ውሃው በደንብ እንዲጠባጠብ እንተዋለን ለተወሰነ ሰዓት ማለት ነው። እንደምታዩት የሆነ ጠርሙዝ ውሃ አድርጌ እንዲጠባጠብ ተወዋለሁኝ። እነዚህ የምታዩቸው አበባዎች ጤና አዳም እንዲሁም ሰላጣ ይዤ መጣሁት። የውሃ ላይ ነክሬዋለሁኝ። ምክንያቱም አይቡን ስናዘጋጅ በአይን አይደለም መጀመሪያ የሚበላው እንዲያሳምርበት ወይም ማሳመር ነው ይዤ መጣሁት ለማለት ነው። የሁላችሁ አይቤን እንዲህ አድርጋለሁኝ። አሁን ቅድም ያሳየኋችሁ ቅጠላቅጠሎቹ አበቦቹን እሱን አድርገን ለዲኮር ማለት ነው። መብላትም ይቻላል፣ ምክንያቱም ሰላጣም ሁሉም ቅጠላቅጠሎቹ የሚበሉ ናቸው። አሁን ሳህናችን እናስተካክላለን። ይኸው የሚያምር አይብ ከነ ጌጡ አቅርቤላችኋለሁ። እዚህ ላይ የምታዩት ዘይት እያረኩበት ነው። እናንተ ኮረሪማ የፈለጋችሁ ሚጥሚጣ ማድረግ ትችላላችሁ። እኔ ግን ባለቤቴም ስለሚበላ ትንሽ ከቅመም ጋር ችግር አለበት። ዘይት ኦሊቫ ብቻ ነው ያረኩበት ለማለት ነው ውዶቼ። አሁን ደግሞ የዱባው ፍሬ ወተት ነው የምንሰራው። እንደምታዩት ተዘፍዝፎ የቆየው ያው ማሽናችን ውስጥ ከተን መፍጫችን ላይ እንፈጨዋለን። ልኩን አልነገርኳችሁም። እንደ ቤተሰቦቻችሁ እንደ ፍላጎታችሁ ነው የምታደርጉት፣ ግን በጣም አታግጥኑት። ይኸው እንደምታዩት እንደዚህ ፈጭቻለሁኝ። ቅድም እንዳሳየኋችሁ ጨርቁን አለቅልቄ በውሃ ብቻ ነው ያለቀለቅኩት። አሁን እንጨምቀዋለን።
እንደምታዩት አሰሩ መልሼ ሌላ ውሃ ጨምሬ ቀጠን እንዲልልኝ እንደዚህ መልሼ ፈጭቼ ጨምቀዋለሁ። የሁላችሁ ወተቴንም እንዲህ አድርጌ ያወጣሁኝ። አሁን ደግሞ ይህንን ወተት ትንሽ ማፍላት አለብን። ለ5 ወይ 6 ደቂቃ እናፈለዋለን። እና ጊዜያችሁን ወስዳችሁ ለተመለከታችሁኝ እጅግ በጣም አመሰግናለሁ። ይህን ወተታችን አቀዝቀዝ አድርገን እንጠጣለን። ይህንን ስላችሁ ግን አታብዙ። ያው ጥቅሙና ምን እንደያዘ ጽፌላችኋለሁ። እናንተም ሰርች አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ዋሉ። ቻው ቻው።